በዚህ ሰዓት እየተሰማ የሚገኘው ሰበር አስደንጋጭ መረጃ ተወዳጁ ቲክቶከር ጆን ዳንኤል ከፍተኛ ድብደባ ደርሶበት በሆስፒታል ይገኛል የሚሉ መረጃዎች በሶሻል ሚዲያ እየወጡ ይገኛል። ከሰሞኑ በማህበራዊ ትስስሩ በቴዲ አድናቂዎች ብሎም በአዲስ አበባ ወጣቶች ከፍተኛ ቂም የተያዘበት ቲክቶከሩ ጆን ዳንኤል በምሽት በሚያደርጋቸው የላይቭ ቆይታዎቹ ላይ ከፍተኛ ማስፈራሪያና ዛቻ ሲደርስበት እንደነበረ የሚታወቅ ነው። ቲክቶከሩ ጆን ዳንኤል በብልጽግና ከአንድ ዓመት በላይ ታስሮ ከወጣ በኋላ ከፍተኛ ፍራቻ ስላደረበት መንግስትን የሚነቅፉ ሙዚቃዎችን መስማትም ሆነ መደገፍ ካቆየ እጅግ ቆይቷል። በማረሚያ ቤት ያሳለፈውን ጊዜ በከፍተኛ ደረጃ የፈራው ጆን ዳንኤል ተወዳጁ አርቲስት ቴዲ አፍሮ ሙዚቃ ሲወጣ በቴዲ አፍሮ ላይ በመቀለድ ከኦሮሞ ልጆች ጋር በመሆን በቴዲ አፍሮ ሙዚቃዎች ሲሳለቅ መቆየቱ ብዙ አድናቂና ወዳጆቹን አበሳጭቷል። የኦሮሞ ልጆች ሲባል ሁሉንም የኦሮሞ ማህበረሰብ የማያጠቃልል ሲሆን ጥቂት የቴዲ አፍሮ ደጋፊ ካልሆኑት ጋር የቴዲ አፍሮ ጣል ከሆኑት ጋር በመሆን ቴዲ አፍሮ ሙዚቃ በማንቋሸሽ ጉዳዩን ወደ ብሔር ተኮር ለመቀየር ከፍተኛ ደረጃ ሲጣጣር ታይቷል። ታዲያ በዚህ የተበሳጩት የአዲስ አበባ ልጆች በምሽት ፕሮግራሞቹ ላይ በላይቭ ስትሪም ቆይታው ላይ ከፍተኛ ዛቻ ሲያደርጉበትና ቁጣ ሲቀሰቀስበት የታየ ነበር። ታዲያ በቴዲ አፍሮ ዘፈን ድርድር የማያውቁት የአዲስ አበባ ልጆች ጆን ዳንኤል አንድ በተገኘበት ፕሮግራም ላይ ያላሰብቶ ጥቃት ተፈጽሞበታል። በድንገት ከበው የደበደቡ ሲሆን በዚህ ሰዓት ሆስፒታል እንደሚገኝና በከፍተኛ ደረጃ እንደተጎዳ እየተነገረ ይገኛል። ጆን ዳንኤል የቴዲ ሙዚቃ ብሔር ተኮር በማድረግ የሃጫሉ ሙዚቃዎችን በመክፈት የሃጫሉንና የቴዲ ሙዚቃ በማወዳደር ጉዳዩን ወደ አንድ ብሔርተኝነት ለመውሰድ የቴዲን ስለ ኢትዮጵያ ያዜመበትን ድንቅ አልበሙን ብሔር ተኮር ለማድረግ ከፍተኛ እርምጃዎችን ተራምዷል። ይህ ወጣት ከዚህ ቀደም በብልጽግና አይቀጡ ቅጣት ከተቀጣ በኋላ በእስር ቤት ማቅቆ ከወጣ በኋላ ብልጽግናን ለመደገፍ ያለውን ሁሉ እያደረገ እንደሆነ በግልጽ ነው የሚታየው። ነገር ግን የእሱን ህይወት ለማስቀጠል በሚል በዚህ ልክ ማሽቃበጡ ብዙዎችን አናዷል። ከሌላውም በላይ እጅግ የሚያበሳጨው የአማራን ህዝብ የኢትዮጵያን ህዝብ የሚሰድበው ለቴዲ ምላሽ የወጣለትን ሙዚቃ ሳይቀር እየከፈተ ሲጨፍር ማምሸቱ ብዙዎችን አናዷል። ምናልባትም ብዙዎች እንደሚናገሩት ጆን ዳንኤል የትኛውም ሳይድ አለመሆን ቴዲንም አለመደገፍ እነዛንም አለመደገፍ ዝም ማለት ይችል ነበር። ነገር ግን አትርሱኝ ባይ በመሆኑ አሽቃባጭና ለሆዱ አደር በመሆኑ የቴዲን በደም ዋጋ የተከፈለበትን አልበም እንደ ተራ አልበም እያንቋሸሸ በመታየቱ ብዙዎች ተበሳጭተውበታል። ራሱን ከፖለቲካና ከእንደዚህ አይነት ጉዳዮች የማግለል ሀሳብ ቢኖረው የትኛውንም ሙዚቃ ባለመጫወት ራሱን ከጎን ወደ ጎን አድርጎ አርቆ ከርቆ ነው መመልከት ይችል ነበር። ነገር ግን ልጁ አትርሱኝ ባይና ሆዳም በመሆኑ ብዙዎችን አበሳጭቷል። በተለይ የአዲስ አበባ ልጆች ቂም እንዲይዙበት ሆኗል። ልጁ በተደጋጋሚ በሚያሳያቸው ባህሪዎቹ በአንድ ጎን ብሔር ተኮር ዓላማዎችን በመያዝ ገንዘቦችን ለመስራትና እውቅናዎችን ለማግኘት ከፍተኛ ጥረቶችን ያደርጋል። የሰው ልጅ ሲጎዳ ደስ ባይለንም ለዚህ ልጅ ግን አስተማሪ ቅጣት አግኝቷል ብዙዎች እያሉ ይገኛል። በራሱ ምላስ በተደጋጋሚ ጣጣዎችን የሚያመጣው ጆን ዳንኤል ከዚህ ቀደም በኢትዮጵያ ኤርላይንስ ላይ በሀገር ኩራት በሆነው የአየር መንገዳችን ላይ የፈጸመው አስነዋሪ ተግባር የሚታወስ ነው። ይህ ተግባር ጥሩ ቅጣት እንዲያገኝ መማመሪያ እንዲሆነው የተደረገ ሲሆን ለዚህ ሁሉ የተዳረገው ግን በራሱ ምላስ አርፎ መቀመጥ ባለመቻሉ ልታይ በማለቱ ሁሌም አጀንዳ ልሁን በማለቱ ነበር። ታዲያ አሁንም አርፎ መቀመጥ ባለመቻሉ አፉን ለመዝጋት ባለመቻሉ በሌሎች ቁስል ላይ በመሳለቁ የቴዲ አፍሮ ዘፈን የብዙዎችን ቁስል የሚገልጽ የብዙ ልባቸው የተሰበረ ኢትዮጵያንን ቤተሰቦቻቸውን ያጡ ንብረቶቻቸውን ያጡ ቤታቸውን ያጡ በዝምታ ውስጥ ተወሽቀው ላሉ ኢትዮጵያኖች ድምጽ የሆነውን የቴዲ አፍሮን አልበም ከሙዚቃነት ባሻገር ትልቅ ትርጉም ያለው ለኢትዮጵያን ሕዝብ አልበም ላይ እንዲህ መሳለቁ ልጁ አፉ እንደማያርፍና ልታይ በማለቱ ሁሌም ስለኔ ይወራ በማለቱ በማይገባበት እየገባ እጅግ አስቸጋሪ ልጅ ሆኗል። ታዲያ ለዚህም ሌላው ጊዜ እንዲማርና የቴዲ አፍሮ አልበም የብዙዎችን እንባ የብዙዎችን ልብ መሰበር የያዘ የብዙዎችን ሀዘን የሚገልጽ በደም የተሰዋ ብዙ ላብ የፈሰሰበትና በብዙ ጥረት ውስጥ የመጣ እንደሆነ እንዲገባው አድርገውታል። የአዲስ አበባ ልጆች በቴዲ አፍሮ ድርድርን አያውቁ። ይህ አሳፋሪ ቲክቶከር የኦሮሞ ማህበረሰብ
ማህበረሰብን ከማይወክሉ የአማራ ጠል የሆኑ ግሩፖች ጋር አብሮ በመሆን እጅግ አስነዋሪ ተግባራትን ሲያደርግ ቆይቷል። በመጨረሻም ግን የእጁን አግኝቷል። በሆስፒታል ያለበት ሁኔታና የአዲስ አበባ ፖሊስ ጉዳዩን እንዴት ይመለከተዋል የሚሉትን ዝርዝር መረጃዎች በቀጣይ የፕሮግራም ሰዓቴ ይዤላችሁ የምቀርብ ይሆናል። ለዛሬው በዚህ አበቃን። ቸር ቆዩ።